ውድ ተመልካቾቻችን ከዚህ ወቅት በነበረው ቪዲዮአችን በአዲስ አበባ ውስጥ ለሚገኝ የኢሉሚናቲ ቢሮ ከፌስቡክ ማስታወቂያቸው ላይ ባገኘነው ስልክ ደውለን ስለሚሰሯቸው ስራዎችና ድብቅ ስለሆኑ አሰራራቸው ጠይቀናቸው የሰጡን ምላሽ ያቀረበን ሲሆን በዚህ ቪዲዮ ደግሞ ከባለፈው የቀጠለና በኢሉሚናቲ ማህበር ውስጥ በጥቅም ተታሎ የገባ ባለ ታሪካችን እዛ ውስጥ ስላለው ሰይጣናዊ የሆነ አምልኳቸውና በዛ ማህበር ውስጥ ስለሚሰሯቸው ስራዎች እንዲሁም አላማቸውና እቅዳቸው ምን እንደሆነ እንዲሁም ደግሞ በማህበር ውስጥ ሳለ ያየውና ያስተዋለውን የሚያካፍለን ይሆናል። ከዚህ በፊት የነበረውን ቪዲዮ ላይ ተመልካቾቻችን ከስር ሊንክ እናስቀምጣለን። ያንን በመጠቀም መመልከት ትችላላችሁ። ወደ ዛሬው ቪዲዮአችን እናልፋለን። አብራችሁን ቆዩ። ያለንበትን አውቀው ነው ያውቁታል። በደንብ ነው የሚያውቁት። ይቅርታ ግን በነገራችን ላይ ሪስክ ውስጥ ከገብተትኩ መሰለኝ። አረ ችግር የለውም። ስማ አይገርሙኝ ነው እንዴት ያው በቃ እንደዛው ነው ስራቸው። እሺ አስደነግጠው አይደል? አይ ቦታውን ሳይግዜ ትንሽ ገርሙኝ ነው። እሺ ወደ እንትናችን እንመለስና ወደ ታሪካችን። እሺ ከዛ እስቲ ካቆምንበት እንጀምርና ምንድነው የገጠመ የሚለው ነገር እስቲ እንቀጥል። እንደዚህ ነገር ግን አለ ማለት ያለህበትን በምን መልኩ ሊያውቅ ይችላል? ያውቃል በቃ አጋጥሞ ያውቃል። አዎ በደንብ ምናልባት አንተ እንኳን ከዛም ቡድን ውስጥም ስለነበር ያው የሚያውቁበት መንገድ ይኖር ይችላል እንበል። ግን እንደዚህ አረ ያውቃሉ። እሺ ካቆምንበት እስቲ እንቀጥል። ምንድነው በቃ ማለት እዛ ከገባ በኋላ ያለው ነገር በቃ ሙሉ ለሙሉ በእነሱ እጅ ውስጥ ነው ያለው። ስትወጣም ስትገባ ይቆጣጠሩሃል በቃ። እና እንዳልኩ በሜክሲኮ ካደረሱኝ በኋላ ከጨዋታችን ስንጀምርና ሜክሲኮ ከደረስኩ በኋላ አወረዱኝ፣ ወረድኩ። ከዛ በቃ ሸኝቶኝ ምናምን ነገር ሄዱ እነሱ። እኔ ቀጥ ብዬ ወደ ቤት እየሄድኩ ምናምን ነገር በቃ ምን ልበል ብቻዬን ነው የምሄደው። ማለት ግራ ይገባል። አታውቃቸውም ምናምን ነገር የመጀመሪያ ምናምን ነገር ስለሆነ አታውቃቸውም እና ድምፅ ምናምን ነገር ይሰማል። ከዛም ማለት ነው። ዝም ብዬ መንገዴን እየሄድኩ ለራሱ በቃ ከኋላ ሰው የጠራኝ ይመስልኛል። አንዳንዴ እንደውም እንዲዞር እላለሁ። በቃ ግራም ይገባኛል። አንዳንዴ እየሄድኩ በቃ ዝም ብዬ ቀጥ ብዬ እየሄድኩ ሰው የጠራኝ ይመስለኛል። እና በቃ የሆነ ትንሽ እንደ ጭንቀትም ጨነቀኝ። ግን በአንድ በኩል ደግሞ ያን ነገር ሳስበው ደግሞ ምንም አይመስለኝም። ያ ነገር ስለምንድን ነው ብሮች ምናምን ሀብቱ ምናምን ነገር ሳስበው ምንም አይመስለኝም፣ ደስ ይለኛል። በአንድ በኩል ደግሞ ጭንቀት አለ። ከዛ ቤት ምናምን ገባሁ ምናምን ነገር በቃ ዝም ብዬ በቃ ስለነሱ ነው ማስበው። ሌላ ነገር ምንም አላረግም። እነሱ ምን እንደሚያደርጉ እንዴት ነገሮችን እንደሚያከናውኑ ምናምን ነገር በቃ ስለነሱ ዝም ብዬ ማጥናት ጀመርኩ። በቃ የዛን ቀን አዳሩ በቃ የሌለ ይደብረኝ ነው ያደርኩት። እየደበረኝ ማለት ነው። እንደምንም ብሎ በቃ ያው ፈጣሪ ይመስገን ካደርኩ በኋላ ምናምን ነገር እስቲ የዛሬን ሁኔታ ደግሞ ሊው ብዬ ደወልኩ። ልመጣ ነው ማለት እዛ በነገራችን ላይ መሄድ ከፈለክ ማለት ነው መጀመሪያ እነሱ ጋር ሳትደውል አንተ ብቻ መሄድ አትችልም። እነሱ ጋር ደውለህ ምናምን ነገር ነው። ከዛ እነሱ ፈቅደውልህ እና ይሉሃል ወይም ማተምጣ ይሉሃል። ዛሬ መምጣት ፈልጋለሁ ምናምን። የት ነው ግን ቦታቸው? አሬሳቸው ያምልኮ ምናምን ይርክበትም ያምልኮ ምናምን ቦታቸው በቪኤት መኪና የገባሁት ቦሌ ነው። ከሄድኩ በኋላ ግን ከዛ በኋላ ያለውን ነገር ግን አላውቅም። የቱ ጋር እንደወረድኩ የቱ ጋር እንደገባሁ ማውቀው ነገር የለም። በቃ ማለት አያስወቅም። ለምንድን እንደዛ ነው ታውቃለህ? መኪናው ጥቁር ነው ባይዙ አይታይም የት እንዳለ ምን እንዳለ። ይሄ የእንትኑም መስቶቱ የሹፌሩም ያስወቅም ምንም አይታይም። አንተ በዛ በኩል የምትቀመጡ ምንም ነገር እነሱ የሚሉን ብቻ ነው የምታደርገው። የት እንደሚወስዱ ገደልም እንደምትገባ አታውቅም። በቃ ዝም ብለን የምትሄደው ባቆመ ደስ ይለኝ ነበር እኮ ግን አታውቁም። ራሳቸውን የሚወስዱት እና ጠዋት ከነጋ በኋላ ደወልኩላቸው። የት ነው የምትገናኙት? እኔ ሰፈር ነው ሰፈር ነው የሚመጡት? ሰፈር ይመጣሉ። በነገራችን ላይ ከነሱ ጋር ስትሄድ መኪና መንገድ መዘጋጋት የለ ምን የለ ቤት በኩል እንደምትሄድ የለ። በቃ መስቶቱ ጨለመ ነው። የት እንደሆነ አያስወቅም። በቃ መንገድ ምናምን ነገር ተዘጋግቶ የሆነ መኪና ምናምን ድምጽ ምናምን ትሰማለህ። እነሱ ግን ቤት በኩል እንደሚያልፈው ምናምን ነገር በቃ አታውቅም። ሲቆሙ ለራሱ አታይም። መኪናው ቤት በኩል እንደሚሄድ ቤት አቅጣጫ እንደምትሄድ ግራ ነው የሚገባው። አንዳንዴ እኮ ዝም ብለህ ታክሲው ለራሱ ስትይዝ ምናምን ነገር እኮ ጠዋት ምናምን ነገር መንገድ ተዘጋግቶ ምናምን የምታየው። ግን የነዚህ ደግሞ መንገድ አይዘጋጋም። የሚገርም እኮ እሱ እኮ መንገድ ሲዘጋጋ አታይም። በቃ አይቆም ዝም ብሎ ነው የሚሄድ። አይቆም ዝም ብሎ የሚሄዱት ምናምን ነገር። ከዛ ሄድኩ ምናምን ነገር። ከዚህ በኋላ አንተ የኛ አባል ስለሆንክ አባል መጨመር አለብን
ቢያንስ አንድ አባል ካገባ ብር ይጨመርልሃል 150 ሺህ ብር ይሰጣል ኮሚሽንም አለ አጠቃላይ 250 ሺህ ብር ይሰጣል እና ስተማያምል ሰው መመልመል መቻል አለበት አንድ ሰው ስንት 150 ሺህ ብር ታገኛለህ ከኮሚሽን ጋር 250 ሺህ ብር ታገኛለህ ድንግጥ አልኩት ኧረ በሉ ይሄ ነገር ማን ነው የሚቀበለኝ ምናምን ብዬ ከራሴ ጋር ግራ ተጋቡ የሚቀበላልኝ ወይስ የሚቀበል የለኝ እዛ ከገባ በኋላ ደግሞ ግዴታ ነው እዚህ ከገባ በኋላ ይሄን ነገር የመቀበል ኃላፊነት መቻል አለብህ ምናምን ነገር ሲለኝ እሺ አልኩት ወደ 7 ሰዓት አካባቢ ምናምን ነገር በቃ ወደ ቤት መሄድ ፈልጋለሁ ምናምን ብዬ ለማንም ሳልናገር የሚያደርጉኝ ነገር ላይ ብዬ ማለት ቀጥ ብዬ ስወጣ ከየት እንደመጣ አላውቅም መኪናው መጣና አጠገቤ እንዲቆም ገና ከብር ሳልወጣ ማለት ነው የነምትሄዱ ምናምን ነገር አለ መጀመሪያ ከኔ ጋር እዛ ውስጥ እያወራ የነበረው ልጅ ቤት በኩል እንደመጣ አላውቅም ይገርማል በቃ የሆነ የሰይጣን ነገር ናቸው መሰለኝ እዛ ውስጥ ያሉት ማለት እንዳለ በቃ እና የሚለብሱትም በቃ የነሱ አርማ ያለበት ሎጎአቸው ነው ማንንም ማያቸው አንዳንዴ ደስ ይላቸው ማክስ ምናምን ጥቁር ማክስ የራሱ ሎጎ ያለበት ምናምን ነገር ያደርጋሉ እና በቃ ግራ ግብት ነው የሚለው እና ታዲያ ለምን ለኛ ነገር ምናምን ነገር አለ አይ ችግር የለውም ምናምን ነገር ብቻዬን የሚል ይችላል አይ አችልም ማለት አይ እችላለሁ ምናምን ሰር አይ አችልም ማለት ክርክር ማለት ከዛ ገባሁ መኪና ውስጥ ምናምን ነገር ከሄድኩ በኋላ ሰፈር ምናምን ከጓደኞቼ ጋር ምናምን ነገር ስራዬ ጭራሽ በቃ ስለ ኢሉሚናቲ ምናምን ነገር ማውራት ነው ስራዬ እና በቃ እንደዚህ እኮ እናንተ ዝነኛ መሆን አትፈልጉም ወይ ታዋቂ መሆን አትፈልጉም ወይ እኔ በጨዋታ መልክም እና ብር ይሰጣችኋል የፈለጋችሁት መኪና መንዳት ትችላላችሁ ዓለም ላይ አለ የተባለው መሄድ ትችላላችሁ እንደዚህ አይነት ቦታ ከገባችሁ ምናምን ነገር አልኩት ለአንዱ ጓደኛዬ ከዛ እየተሰባሰቡ ምናምን ጓደኞች እንዳለ መጡ ማለት የመጡበት ምክንያት እኔ ጠፍቻለሁ ከዛ ሰሩ በቃ ኦሬዲ ማለት ነው ካንድ ወር ምናምን በላይ ሆኖኛል እና ይጠይቁኛል ምናምን ይጠፍተው ምናምን ከዛ አንዱ ጓደኛ ነግሬዋለሁ እንዳልኩ እና ጓደኛ ቀስ ብሎ ምናምን ነገር እየነገራችሁ ለነሱ መጣ እና በቃ እኔም ከነሱ ደግሞ ያልጠበቁት ነገር ነው ያገኙት እንደዛ የምንጫወት እንደዛ አንድ ላይ ምንበለው ምንጠጣው ምናምን ጓደኞቼ ጭራሽ እየከዱኝ ምናምን ነገር መምጣት ጀመሩ እሱኮ የኢሉሚናቲ አባል ነው ምናምን ነገር ከምታምነው ጓደኛ አንድ እየነገረብኝ ምናምን ነገር ሲመጣ እኔ ብቸኝነት ተሰማኝ በቃ እየፈራው እየተንቀጠቀጥኩ ምናምን ነገር ምክንያቱም አንድ ያለው እኔ ነኝ ሌላው እንዳለ በቃ በእምነታቸው የጸኑ ናቸው እና ብቸኛ ግለሰብ ሆንኩ ግራ ገባኝ የት እንደምሄድ እሺ እነሱ ይወቁ ችግር የለም ጓደኞች ምናምን ነገር ስለሆነ ይወቁ ግን አሁን ይሄ ነገር ወደ ቤተሰብ ደግሞ ሲመጣ እንዴት ነው የሚሆነው ገባ እናትና አባቴ አይደለም እንደዚህ አይነት ነገር ይስሙና ይቀርና ወይ ፕሮቴስታንት ወይንም ሙስሊም ሆንኩ ለራሱላችሁ ምን አይነት ስሜት ነው የሚሰማቸው አይደለም እንደዚህ የኢሉሚናቲ አባል ናቸው ምናምን ብሎ ሰው ቢነግርብኝ ገባ ምን አይነት ስሜት ነው የሚሰማቸው እና በቃ እሱን እያሰብኩ ለራሱ በቃ ጭንቀት ውስጥ ገባው የሚገርም ነገር ማለት ከዛ ያገኘው ብር ምንም በረከት የለው ምንም ማለት ነው ምን በቃ ብሩ ይመጣል እንደመጣ ደግሞ አካሄዱም ደግሞ በቃ እንደዛው በወር እስከ 90 ሺህ ብር አጠፋለሁ በወር ማለት ነው ብሩ ይመጣል ግን በምን መልኩ እንደሚጠፋ ግራ ይገባኛል ሱስ የለብኝም አልቅምም አላጨስም ግን ብሩ እንዴት እንደሚጠፋ ግራ ይገባኛል ለራሴ ማለት ነው ብሩ ይመጣል ግን በቃ ግራ ይገባል እና ይሄ ነገር በቃ ቤቱ ለራሱ ለየት ያለ ባህሪ ማምጣት ጀመርኩ ቤት ማዘር ፋዘር ምናምን ነገር በቃ ለነሱ የሆነ የሚያስፈልገው ነገር ምናምን ነገር እየገዛሁላቸው ማለት ነው ግን ያን ያህል ወጪም ፈጅቶ አይደለም እና ብርኬን ነው የምታመጣው ምናምን ነገር አሉ አይ ማለት ከበፊትም ጀምሮ እንደነገርኩ ኮምፒውተር ምናምን ነገር ዝም ብዬ እጠቃቀማለሁ እና አሁን ደግሞ በቃ በኮምፒውተር ኦንላይን ምናምን ነገር ስራ ጀምሬያለሁ አልኳቸው ኦንላይን ላይ ስራ ስለጀመርኩ በቃ በዛ ምናምን ነገር ነው ቢዚ ሆንኩት ምናምን ነገር አልኳቸው አይ እንደዛ ነው ጥሩ ነው ምናምን ቀጥልበት ምናምን ነገር አለ እና በቃ ስራዬ ሙሉ ለሙሉ ወደ እነሱ እየተሳበ መጣ እና ሌላ ነገር ማድረግ አልቻልኩም በትምህርትም የነበረኝ ፍላጎት እየቀነሰ ለምን መሰለህ በቃ ትምህርት ላይ እየቀነስኩ የመጣው ብር የምፈልገውን ብር እየመጣልኝ ነው አዲስ ምንም ነገር አልፈልግም በቃ የነሱን አላማ ብቻ እያሟለው ነው እየሄድኩ የነበረው የራሴን አላይም በቃ ምክንያቱም የምፈልገው ነገር አግኝቻለሁ ብሩን ከፈለገ ብሩ አለ ግን የነሱን በቃ አላማ እያስፈጸምኩት ነው ያለው እዚህ ጋር እና በጣም ግራ እየገባኝ ምናምን ነገር ሲመጣ ምን ማሰቡን ለራሱ ግራ ገባኝ በቃ ምን ላስበው እና ሰው ደግሞ ለእንደዚህ አይነት ነገር ስንነግር ደግሞ በኔጌቲቭ አታይ ነው የሚያይብህ እነሱ እኮ መጥፎ ነው ምናምን ብሎ በቃ ሌላ ነገር ነው የሚያወራብህ በተወራው ጉርንኛ ነው አንተ ብቸኛ ነው የምትሆነው እና በቃ ማለት
ይሄ በቃ እኔ የወሰንኩት ከመቼ እንደሆነ ታውቃለህ? ይሄ በቃ እንቅልፍ መተኛት ምናምን ካልቻልኩበት ጊዜ ጀምሮ በጣም ብዙ ጊዜ ከተኛሁበት ይልቅ በቃ ያልተኛሁበት ጊዜ ይበልጣል። ከማንም ጋር ነው ብቻዬን በቃ ጭንቀት ውስጥ ገብቻለሁ። ስትረስ በቃ ምን ልበል ያማል። በቃ ከማንም ጋር ተወራ ብቻ ነው ያለው። ይጨንቃል። ዓለም በቃ የተዳፈነብኝ ይመስላል። እና በቃ የሆነ ውሳኔ ማለት መወሰን ጀመርኩ። እነዚህ ሰዎች ማን ናቸው? ከየት ነው የመጡት? ዓላማቸው ምንድን ነው? ወዴት ነው የሚሄዱት? እነማን ናቸው? ገባ? የእነዚህን ሰዎች የተሰራውን ነገር ጥሩውን መጥፎውን ቪዲዮ ማየት ጀመርኩ። እና የኢትዮጵያንም የቅድስት ሀገራችን ኢትዮጵያን ባህል፣ ወጓን፣ ማንነቷን፣ እሴቷን፣ ካልቸሯን ሙሉ ለሙሉ ለማጥፋት እንደሆነ አወቁ፣ ገባኝ። እሱን ነገር በቃ እያጥንኩ ስመጣ የእነዚህ ሰዎች ዓላማቸው አወቁ። ከዛን ጊዜ ጀምሮ በቃ መወሰን እንዳለም ይገባል። ምክንያቱም እኔ ዛሬ እነሱ ጋር ገብቻለሁ፣ ነገ ደግሞ የሆነ ሰው በገባ ቁጥር ቀን በቀን እየጨመረ ነው የሚሄደው። እንዳልኩ እኔ ያስገባሁት አባል ሌላ ደግሞ ሌላ አባል ያስገባል። ከዛ ወዴት ይመጣል? ሁሉም ወደ አንድ አይነት ቅርጽ ይመጣል ማለት ነው። እና በጣም ባህሪያቸው፣ አስተሳሰባቸው ምናምን ነገር ሁሉም ዓለምን በአንድ እጅ መያዝ ፍላጎት አላቸው። ለምን ይመስላል አሁን ኢትዮጵያ ውስጥ ምናምን ነገር ያለው ግጭት? አንዱ ካንዱ ሲጣላ በግጭት በሃይማኖት፣ በዘር፣ በጎጥ እንደ ተለያይተን እንደ አንበሳና እንደ ነብር የምንተያዩ እንድንበላለን። ለምን ይመስላል? የእነዚህ ሰዎችን አጀንዳ ለማስፈጸም ነው። አንድ ይፈልጋሉ እነዚህ ሰዎች። ምክንያቱም ለምን መሰለህ? እነዚህ ሰዎች እኛ ካልተባለን ካልተጣላን የእነሱ ሴራ የሚያስፈጽምላቸው ሰዎች የለም። እኛ ስንባላ ስንለያይ ምናምን ነገር የእነሱ እድል ወደኛ ሀገራችን እየመጣ እነሱ የሚፈልጉትን ነገር ይፈጽማሉ ማለት ነው። በዛን ጊዜ አንድነታቸውን ያጠነክራሉ። የኛ ደግሞ ወደ እነሱ እየተሳሰርን እንደ ባርነት ነው የሚቆጥሩ። ስለዚህ ይሄን ነገር በደንብ እየነቃው ስመጣ ገባኝ ማለት ነው። እና ዓለምን የማጥፋት ዘመቻ ነው የያዙት። ማንም አላወቀም። ወጣቱ ደግሞ በተለይ ወጣቱ እንደኔ የሚመክረው ነገር ይሄ በሚያምር ነገር በልብስ በጫማ በፀጉር ስታይል እነሱን እያየ ነው። ይሄን አይግረም። በፊልም ምናምን በምናየው ፊልም በሚያሳዩት አክቲንጋቸው ምናምን ነገር በሚያሳዩት ምስል በሚለብሱት ልብስ ሲያሳዩ እናያቸዋለን። ለምንድን ነው የምናያቸው? እነሱኛ ላይ የሆነ ጫና ማሰደር ይፈልጋሉ። ገባ? ያ ጫናኛ ባየን ቁጥር ወደ እነሱ እየተሳብን ነው እየመጣን ያለው። የኛን ማንነታችን ረስተን ወደ እነሱ እየተጠጋን ነው። ይሄን ነገር ሲገባኝ ቁጭ ብዬ ቀን በቀን በቃ ስለነሱ ማጥናት ሆነ ስራዬ። ገባኝ። በቃ ከዛን ጊዜ ጀምሮ በቃ መወሰን እንዳለም ይገባኝ። ምክንያቱም እቺን ሀገር የተባረከች በአምላክ ዘንድ ትልቅ ቦታ ያላት ሀገር ነች። ቃል ኪዳን ያለበት ሀገር ነች። ለምን ትጠፋለች? ለምን ህዝቦቿ እንደዛ የሚፋቀሩ የሚዋደዱ የነበሩት በጥቂት ጊዜ ለምን ይጣላሉ? እነ አሜሪካ እነ እንግሊዝ እነ ካናዳ ምናምን ነገር ኢትዮጵያ ውስጥ የሆነ ግጭት ሲኖር ለምንድን ነው የሚገቡት? ለምን ያገባቸዋል? ማንም በእኛ ጉዳይ አያገቡም፣ ግን ይገባሉ ወደኛ። ለምን? እኛ እንድንጣላ እንድንባላ ስለሚፈልጉ። ከዛ የእነሱን አጀንዳ ወደኛ አምጥተው እንዲፈጽሙ ስለሚገፋፋቸው እና ይሄን ነገር ደግሞ ከነቃን ሁላችንም አንድ ከሆነ ማይፈታ ነገር የለም። ስለዚህ የእነሱን አስተሳሰብ ወደ ኋላ አቅርተን የኛን ወደ ባህላችን ወደፊት ነው ማስጠጋት ያለብን ብዬ አምነው። ይሄ ነው በቃ አንድ የተለወጥኩት ብዬ ማምነው። በጣም እንግዲህ ብዙ ነገሮችን ከነሱ ስርዓት ዓላማቸው ምንድነው የሚለውን ነገር ከመፈተሽ አንፃር ያው ከረፈደም ቢሆን ይድክበት ይመስለኛልና መጨረሻም ላይ እነዚህ ነገሮች እንዳወቅ እና እንደተረዳ ነው የነገርከን ያለው። በዋናነት እንግዲህ እንዳልከው ነው የኛን አንድነት አይፈልጉም። ከኛ አንድነት ይልቅ የነሱን ዓላማና ቅድም እንዳነሳው ዓለምን አንድ የማድረግ ፍላጎት የኛን አንድነት በማሳጣት የነሱን ሐሳብ የነሱን ስትራቴጂያቸውን ወደኛ አምጥተው በእነሱ ዓላማ ስር እንድንሆን እነሱ ይሄ አንድ ሀገር፣ አንድ ገንዘብ፣ አንድ ስርዓት የሚሉት ነገር አንድ አገዛዝ የሚሉት ነገር በእኛ ላይ ልተላ ማለት መጀመሪያ የኛን አንድነት ካሳጡን በኋላ በእነሱ ዓላማ ውስጥ በእነሱ እጅ ውስጥ እንድንቀር ያደርጉናልና በተለያዩ መንገዶች በተጠና በሚመስል መልኩ ይህንን ነገር በተለያየ ጊዜ ያየነው ያለነው ነገር ነው። ከዛስ በኋላም እንዴት ነው ልትወጣ የቻልከው ከዚህ እንትን? ምናልባት እዛው ውስጥ ከገባ በኋላ ያተረፍከው ነገር ካለ ምን አተረፍክ? ያጣኸውስ ነገር? እንግዲህ ያጣው ነገር በጣም ብዙ ነገር እንዳለ ስታጫውተን ነበረ። በተጨማሪ ደግሞ ወጣቶች ምን
ቢያደርጉ ለትመክራለህ ከዚህ ከእንደዚህ አይነት ነገሮች ለመራቅ እና ምናልባት ወደ እነዚህ ውስጥ ነገር ውስጥ የሚገቡም ካሉ እንዴት መውጣት አለባቸው ምን ማድረግ አለባቸው የሚለውን ነገር አንተም ያለፍክበት ነገር ስላለ እስቲ ምን ታስባለህ? እሺ በጣም ጥሩ ጥያቄ ነው። ማለት እኔ ወጣትም ስለሆንኩ ለወጣቱ እኔ ማስተላለፍ የምፈልገው ነገር በቃ ጊዜያዊ ስሜት አያሸንፈው። ጊዜያዊ ስሜት በምንም ታምር እንዳይሸነፍ ባለበት ሃይማኖት ይጽና። አብሶ ጸሎት ማድረግ ሙስሊሙም እንደዛው ፕሮቴስታንት ሁሉም ባለበት እምነት ከጸና ማንኛውም ነገር ማሸነፍ ይቻላል። እና ጊዜያዊ ጥቅም ደግሞ ካሸነፈ በቃ ለጊዜው ሊጠቅም ይችላል። ግን በጊዜ ደግሞ እያደገ በሄደ ቁጥር ደግሞ ይሄ ነገር እየጎዳ ነው የሚመጣው። እና መጀመሪያ መንቃት መቻል አለብህ። ያለው ሁኔታው ህብረተሰብ ላይ ምን አይነት ነገር ነው ያለው ሀገሪቱ ላይ በቃ ማህበረሰቡን በደንብ ማጥናት መቻል አለብህ። ምንድነው የምፈልገው የሚለው ላይ እና ያንተን ፍላጎት ደግሞ በደንብ ማወቅ መቻል አለብህ። ያን ወጣቱ ባልባሌ ነገር መገዛት የለበትም። በሁሉም ነገር አሁን እየተገዛ ነው። እኛ አሁን ኢትዮጵያኖች በቀኝ ግዛት አልተገዛንም ይባላል እንጂ አሁን በሚታዩ ነገር ተገዝተናል። በአለባበስ ብትል በፀጉር ስታይል በሁሉም ነገር እየተገዛ ነው። የነሱ ባሪያ እየሆነ የራሳችን ባህል ትተን ማለት ነው። እና ይሄን ነገር ደግሞ የራሳችን ማንነታችን እንወቅ። እኛ ኩሩ ባህል ያለን ሰዎች ነን እኛ ኢትዮጵያውያን። እና የኛ ማንነት ካወቅን በኋላ ደግሞ የነሱ የራሳቸው ጉዳይ በቃ እኛ እንወቅ የራሳችን እና በእምነታችን እንጽና። እና ከእንደዚህ አይነት ሱስ ነገርና በጣም መውጣት መቻል አለበት ወጣቱ እንደኔ መመክረው ነገር እና በንም ታምር የነዚህ ሴራ የሚሰራበት መንገድ መሄድ የለበትም። በቃ ይውጣ። ከእንደዚህ አይነት የማይጠብቀው ነገር ከሆነ ይቅርበት። ምንም አያደርግለትም። እኔ ያተረፍኩት ነገር በቃ ምንም የለም። ምንም ያተረፍኩት ነገር የለም። ገንዘብ ምናምን ነገር ብትለኝ ምን የለም። የት እንዳሉ ለራሱ አላውቅም። በቃ በአሁኑ ሰዓት እኔ አሁን በሃይማኖት በምንም ታምር እኔ አልደራደርም። በአሁኑ ሰዓት በአሁኑ ባለኝ ምክንያቱም ያለውን ነገር በመጀመሪያ በደንብ አውቄያለሁ። ገባ እና ለወጣቱ በደንብ ባለበት ሃይማኖት መጽናት አለበት እና በቃ መማር ቀን በቀን መማር ማወቅ አዲስ ነገር መፈለግ ነገሮችን ማጤን ለወጣቱ ማስተላለፈው መልእክት ይሄ ነው። እና ጊዜያዊ ጥቅም አይሸውዳችሁ። እኔን ጋር ሸውዶኛል ግን ተምሬበታለሁ። ከኔ ትምህርት ይሆናችሁ። አዲስ ነገር ምንም በቃ የለም። አዲስ ነገር ፍጠሩ እንጂ አዲስ ነገር ይኸው እያየነው ነው። የባሰ ወደታች አረንቋ ውስጥ እየከተተን ነው። ስለዚህ ወጣቱ ይማር፣ ይንጠንቀቅ፣ በሃይማኖቱ ይጽና ነው እና ከፖለቲካ ምናምን ነገር ይራቅ፣ የራሱን ዓላማውን ያስቀጥል ነው እንደ ኢትዮጵያ ውስጥ ያለውን አሁን ሁሉም አንድነቱን ማስቀጠል መቻል አለበት። እየተባለን እርስ በርሳችን እየተጋፋፋን ከመጣ የእነሱ ሴራ ነው የምናስፈጽመው። ስለዚህ ወጣቱ ይህን ነገር በደንብ እንዲገነዘበው ፈልጋለሁ። ከዚህ እንደወጣ ደግሞ አንድ ያደረገኝ ነገር ቢኖር ምንድነው በቃ የእነሱን ዓላማ ሳቅ እኔ ምን ማድረግ እንዳለብኝ መወሰን መቻል አለብኝ። በቃ ምክንያቱም የእነዚህ ሰዎች አጀንዳ አስፈጻሚ ሆንኩ ህይወቴ እየጠፋ እንደሆነ ገባኝ እና በቃ ከእንደዚህ አይነት ነገር መራቅ እንዳለብኝ የሆነ ጊዜ ከማንም ጋር አይደለም ብቻዬን ቁጭ ብዬ በቃ ያወራሁት ከማንም ጋር አይደለም ቁጭ ብዬ ያወራሁ ምን ማድረግ እንደምፈልግ ከዛ ወሰንኩ። በቃ ጥሩ ነገር ይምጣ መጥፎ ነገር ይምጣ በህይወት ላይ ለመቀበል ዝግጁ ሆንኩ እና የወሰንኩት አንድ ውሳኔ ምንድነው የፈለገው ነገር ይምጣ ብዬ ተቀበልኩት። ያን በዛን ውሳኔ ግን አልተጸጸትም። ምክንያቱም ዛሬ ተደሰችበታለሁ። ያን ውሳኔ በቃ ህይወቴን ቀይሮታል ብዬ ስለማምነው ምንድነው ያደረኩት ጧት ተነሳው ምናምን ነገር ለማንም ሳልናገር እና የዛን ጊዜ ደግሞ የዩኒቨርሲቲ ተማሪ በቃ የሚገባበት ጊዜ ነበር እና ቀጥ ብዬ ነው የሄድኩት ገዳም ነው የሄድኩት ለማንም ሳልናገር ለማንም ማለት ነው። ለእናቴም አልተናገርኩም፣ ለአባቴም፣ ለጓደኛዬም፣ ለእህቴም ማንም አያውቅም ይሄ ነገር ማንም ማለት ነው። እና ቀጥ ብዬ ወሰንኩ ገዳም ሄድኩ። ገዳም ምናምን ነገር በቃ ያለው ነገር ለአባቶች ምናምን ነገር እንዳጫወትኳቸው ማለት እንደዚህ አባ እንደዚህ አይነት ነገር እኮ ገብቼ ነበር ምናምን ነገር እና ምንድነው የሚሻለው ምን ትመክሩኛላችሁ ምናምን ብዬ በቃ ከነሱ ጋር ያለው ነገር በጣም ብዙ ነገር አጫወትኳቸው። ግራ ገባቸው። ከመጀመሪያው እኛ እኮ አናውቅም ኢትዮጵያ ውስጥ እንደዚህ አይነት ነገር መፈጠሩ በጣም ነው የሚያሳዝነው። ልጅ እንዴት መጣ ምናምን ነገር በቃ ያለው ነገር ማለት ተረብሼ ነበር ለእርሳቸው ምናምን ነገር ስነግራቸው ማለት በቃ ከገባው በኋላ ምናምን ነገር ጸበል መጠመቅ ጀመርኩ። አንድ ሳምንት ጸበቅ በቃ ይለፈልፋል ሰይጣኑን በዛው ይለፈልፋል ማለት 666 ነኝ ምናምን ነገር እያለ ይለፈልፋል በቃ እና አባት በጣም ገረማቸው። የገረማቸው ምንድነው አንተ እንደዚህ አይነት ነገር ከመጀመሩ ነው የገባው ምናምን ነገር እንደነገርኩ ከማንንም ጋር አልገባው ብቻዬን ነው የሄድኩት። ሰይጣኑ እየለፈለፈ ምናምን ነገር
ዓላማው ምን እንደሆነ ኢትዮጵያን በቃ ማፍረስ ነው። እዛ ጸበል ቦታ ሆኖ ሲለፈልፍ ሁሉ ራሱ ነው በቃ ኢትዮጵያን ማፍረስ በዘር በቋንቋ በሃይማኖት እየለያየ እቺን ቅድስት ሀገራችንን ማፍረስ ነው በቃ ዋና አጀንዳው የ666 ዓላማ እዛ ጸበል ላይ ሲለፈልፍ ማለት ነው። እና በቃ እሱን ምናምን ነገር ሲነግሩ ምናምን ነገር እኔም በቃ የወሰንኩት ውሳኔ ትክክል እንደሆንኩ ገባኝ። እና ከዛን ከወሰንኩ በኋላ ምናምን ነገር ብዙም አልተጸጸትኩም። እንደውም እየተማርኩበት ምናምን ነገር መጣሁ። ከዛ 2 ሳምንት ከገዳን ከቆየሁ በኋላ ምናምን ነገር ቀጥታ ቤትም ምናምን ነገር አልደወልኩም። በቃ ቤተሰብ ዘመድ ጋር ነው ምናምን ብዬ ነው የሄድኩት። በ2 ሳምንት ከሞላኝ በኋላ ስመጣ እቤት ጠየቁኝ። የት ነበርክ ምናምን ነገር አይ እንደዚህ ዘመድ ጋር ሄጄ ነው ነገር አልኳቸው። እዛም ትምህርት ደግሞ ደርሶብኛል ዩኒቨርሲቲ ልገባ ነው። ከተደወለልኝ ዩኒቨርሲቲ ምናምን ነገር በቃ እመጣለሁ ምናምን ነገር ብዬ ነገርኳቸው ምናምን። ግን አንድ ነገር ገባኝ። በቃ ከእንደዚህ አይነት ወረ ከሰፈር መጥፋት እንዳለብኝ ገባኝ ለራሴ ማለት ነው። ምክንያቱም እነዚህ ሰዎች ካሉ ሰፈር ምናምን እየመጡ ወይም ሰላም ይንሶኛል ወይም በእነሱ ቁጥጥር ስር ሆናለሁ ብዬ አመንኩ። እና በቃ አንድና ቤት መቀየር አለብኝ ከቤተሰብ ጋር ያለው ነገር በቃ ሌላ ቦታ መሄድ እንዳለብኝ ገባኝ። ቤቱን ቀየርኩ። በዛው በቃ ወደ ዩኒቨርሲቲ ሄድኩት። ዩኒቨርሲቲ ምናምን ነገር በቃ ያለውን ነገር ምናምን ነገር ለምታውቀው ጓደኛ ምናምን ነገር አለ አይደል እንደዚህ ሼር ምናምን ነገር ትጫወታለህ በጨዋታሽ ማለት ነው። እና የቅድም ያልኩ እዚህ ጋር መጣ ማለት ነው። ከአንድ ጓደኛዬ ጋር እንደዚህ አይነት ነገር እያወራን ምናምን ነገር በቃ ለምን እንደዚህ አይነት ነገር ለምን አንጀምርም ምናምን ነገር አልኩት። ምክንያቱም እኔ ወጣቱን በጣም የማስተማር ፍላጎት ስላለ እና ወጣቱን ደግሞ እንደዚህ አይነት ነገር መግባት የለበትም ስለማምን እና ይሄ ነገር መጣ እያወራን ምናምን ነገር የሚገርም ሀሳብ ነው። አንድ ጓደኛ ተቀበለኝ። ለማንም 3 ጓደኞች ነን ከኔ ጋር 2 ጓደኞች አለኝ ዩኒቨርሲቲ የተዋወቅኳቸው ማለት ገና እንደገባው ገና ይገርማል። ለምን መሰለህ በቃ ወጣቱን ማስተማር ፈልኩ። እኔ ጋር የደረሰው ስቃይ እነሱ ጋር እንዲደርስ አልፈልግም። አስቧል ዛሬ በእኔ የደረሰው ነገ መላው ኢትዮጵያ ውስጥ ሲገባ ይሄ ነገር ምን እንደሚሆን እቺ ሀገር ወዴት ነው የምትሄደው? አሁን ለራሱ ባለንበት ሁኔታ እቺ ሀገር እየተሰቃየች ነው። በምንድን ነው ብለህ ስታጠነው ሰው አይገባም እንጂ የነዚህ ሰው ጀርባ እጅ አለበት ከጀርባ ማለት ነው። የነሱ እጅ አለበት 100%። እና አሜሪካ ምትል እነ ግብጽ ምናምን ምን አገባቸው በእኛ ጉዳይ አያገባቸው። ግን የነሱ ድብቅ ሴራ ከኋላ ደግሞ ለማስፈጸም አላማ አላቸው። ያን ነገር ደግሞ ወጣቱ እንዲገነዘቡ ህዝቡ እንዲገነዘቡ ስለምፈልግ ያ ስልጠናና ማህበሩን አቋቁሜ በአሁኑ ሰዓት እየሰራው ይገኛሉ። እና ይሄ ያለው ነገር አለ። ይሄንን ከነሱ አላማ ወይም ከነሱ ማህበር ስትወጣ ይሄ አንተን ለማግኘት አልሞከሩም አልጣሩም? ምናልባት ስትወጣም አልነገርካቸው ማለት? አልነገርኳቸውም፣ በፍጹም አልነገርኳቸውም። ለማንም አልነገርኩም ማለት ለመወሰን ትንሽ ፈራው። ምናልባትም እኮ እዛ ገዳም ሲሄድ ይመጡብኛል ምናምን ብዬ እምነት አልፈጠርብኝ በራስ ላይ ማለት በራስ መተማመን አጣው። ግን በቃ ማለት ቅድም እንደነገርኩ በቃ የመጣው ነገር ይምጣ፣ ሞተን ከሆነ ሞታለሁ፣ መኖርን ካለብኝ እኖራለሁ። ገባ? ይሄን ነገር ስለወሰንኩት ራሴን አሳምኘዋለሁ። መጀመሪያ 3 ፈርቼ ነበር። ምክንያቱም ከቤት እነሱ ጋር ሁሉ ራሱ ሄደ በራሳቸው መኪና ነው የሚሄደው። በታክሲ እንኳን መንቀሳቀስ አልችልም። እና በዛን ጊዜ ደግሞ ሳምንት ስጠፋ እንዴት ነው የምትሆነው? በቃ ጭራሽ ሌላ ጭንቀት ውስጥ ነው የገባሁት። ግን መወሰን እንዳለብኝ ገባኝ። ያን ነገር በቃ የፈለገውን ታምር ይምጣ ብዬ ወደ ገዳም ሄድኩ ማለት ነው። ከዛን ጊዜ በኋላ ከጸበል ተጠመቅኩ፣ ጸሎት አደረኩ፣ አባቶች ጸሎት አደረጉልኝ። በቃ ህይወቴ ምናምን ነገር እያለመለመች መጣ። ተስፋ እየታየኝ ሰላሜን እያገኘሁ ተኝቼ ማላውቀውን እንቅልፍ እየተኛሁ ውስጤ ሰላም እየተሰማኝ መጀመሪያ ሰላም አልነበረኝ እንዳልኩ፣ ግን ኪሴ ውስጥ ምናምን ብር ሞልቶኛል። የሚሄደው እንደነገርኩ በቪኤት መኪና ምናምን ምንም አልቸገረኝም። ግን ደስታና ሰላም አጣሁ፣ ተሰቃየሁ። ከማንም ጋር ብቻዬን ቀረሁ። ጓደኞቼ አጣሁ፣ ቤተሰቤን አጣሁ። ቤተሰቤ አላውቅም፣ ግን ከቤተሰቤ ጋር ያለኝ ፍቅር እየቀነሰ መጣ እና እሱ ነገር በጣም ግራ አጋብቶኝ ነበር። እና ለመወሰንም የእነሱን ዓላማ ሳቅ አብሶ እንደወሰን ያደረገኝ የእነሱን ዓላማ። ምክንያቱም የእነሱን ዓላማ በደንብ እስከ ጥግ ስታዩ የሚያደርጉት ነገር ብዙ ነገር ነው። እንደነገርኩን ዓለምን አንድ የማድረግ ፍላጎት ብቻ ነው ያላቸው እነዚህ ሰዎች። ካላወኩባቸው ያጠፋዋል። እና ያ ነገር ሲገባኝ መወሰን መቻል እንዳለብኝ ገባኝ ይዛኔና ገዳን ከገባው በኋላ በቃ የኔ ህይወት የተቀየረው እንደ አዲስ። ግን አሁን እንደምታየኝ ነኝ፣ ሰላም ነኝ፣ እተኛለሁ፣ አነባለሁ። እውቀቶች ምናምን ነገር የተለያዩ ሀሳቦች ነው እየመጡብኛል። ግን ያን ነገር ወደኋላ በቃ ያለፈ ነገር አለፈ። አዲስ ህይወት መጀመር እንዳለብኝ ገብቶኛልና አሁን ወጣቶችን እያስተማርኩ ምናምን ነገር ይገኛል። ወጣቱንም በጣም ደስ የሚሉ ይቀበላል። አዳዲስ ነገር ሁሌም በሰጠው ነገር ይቀበላል። ይሄ ወጣት ማይሰጠው ነው እንጂ አሁን ያለው ሁሉም ነገር አዲስ ነገር ብታመጣለት በቃ እጁን ዘርግቶ ነው የሚቀበል።
ለማወቅ ያለው ጉጉት በፖለቲካ ምናምን በማይረባ ነገር ሰው ምናምን ነገር ይሸወዳል እንጂ ወጣቱ እንደዚህ አይነት ትምህርት ብታመጣለት ለሀገርም ለዓለም ለሁሉም ይተርፋል ብዬ ስለማምነው እና እንደዚህ አይነት ስልጠናዎችን በዚህ አጋጣሚ እየሰጠን እንገኛለን በየዩኒቨርሲቲዎቹ። በጣም ጥሩ ስራ ነው እየሰራችሁ ያላችሁት። ያው ትውልዱን የማዳንም ስራ ስለሆነ ማለት ነው። ያው አንተንም እንግዲህ እዚህ ስንጋብዝ በጥቅምም ተታለውም ሄዱ አሉ በጓደኛ አሁን አንተም እንደዚህ በመመልመል ብር ታገኛላችሁ የተባሉ ብር የተሰጣቸው ብዙዎችን እያጠፉ ነው ያሉትና ከእንደዛም ቢያንስ እውቀቱ ቢኖራቸው ሐሳቡ ቢኖራቸው ስለነዚህ ሰዎች ቢያውቁ ለመታለል እና ወደዚህ መጥፎ ነገር ውስጥ ላለመግባት እንትን ይላሉና ለዛም ብለን ነው አንተንም እዚህ ጋበዝን። በተጨማሪ ደግሞ እንትን ለማጠቃለል የሚያህልና የተወሰነ በጅታን ለማጥራት ምን አይነት ነገሮች ነበሩ? አሁን እዛ በጸሎት ቤት ውስጥ እስካው ካስተዋልከው ነገሮች ውስጥ ምን ታይ ነበር? ምን ነበር ይሄ አምልኮ ስርዓታችን ምን ይመስል ነበር? ሰውም ያስገብታል ምን ያህል ሰዎችን አስገባ? ከዛ እነሱ ለማውጣት የሞከርከው ነገር ካለ አሁን ላይ ከወጣ በኋላ ማለት ነው እነዛ ነገሮች ሲያጠቃልል መልስልን። ምን ነገሮች ነበሩ? አሁን የኢሉሚናቲ ማህበራቸው ውስጥ ይዘው ሄዱ እንደነገርከኝ ሰፈር ይመጣሉ። ከዛ በእነሱ መኪና ትገባለህ። የት እንደሚወስደው አታውቅም። ስትደርስ ውስጥ ያወርዳል። በጸሎታቸው ውስጥ ደግሞ የአምልኮ ቦታቸው ውስጥ ትገባለህ። እዛ ውስጥ ያለው ሁኔታውን ይመስል ነበር። ያው ቤቱን ነግረህናል። አሰራራቸው የተለየ ነገር ካላቸው የሚያደርጉት ነገር የተለየም ነገር አዲስ ነገር ካላቸው ውስጥ ምን አለ? ከጓደኞቼ ማለት ጀምር እንደውም ጥሩ ጥያቄ አስታወስከኝ። የረሳሁት ነገር ነበርና ጓደኛዬ እንደነገርኩ ወደ 3 ጓደኞች አስገብቼ ነበር። እሺ 3 ጓደኞች ከገቡ በኋላ እነሱም እንደኔ ናቸው በቃ የሆኑት ማለት እንደኔ ናቸው ስለ የፈለጉትን ነገር ያደርጋሉ። መኪና ይነዳሉ፣ ብር ያላቸው ምናምን ነገር ግን እንደኔ ናቸው። ሰላም የላቸውም፣ እንደፈለጉ አይሆኑ። በእነሱ ቁጥጥር ስር ነው ያሉት። ከወጣሁ በኋላ ሁሉ ለራሱ ነግሬያቸዋለሁ ይቅርባችሁ ምናምን ነገር በቃ ይሄ ነገር አይሆንም፣ ለኛ አይሆንም። እኛ እኮ ገና ወጣቶች ስንት ነገር ሰርተን መለወጥ እንችላለን፣ ይቅርብን ምናምን ብዬ እኔ ወጥቻለሁ ከእንደዚህ አይነት አባልነት። መጀመሪያ ከመወሰን በፊት ነግሬያቸዋለሁ ይሄን ነገር። አንድ ጓደኛዬ ተቀበለኝ። እኔም በቃ እንደዚህ መውጣት ፈልጋለሁ ምናምን ነገር ግን እንዴት ነው ማድረግ? መግባቱ በጣም ቀላል ነው በጣም ማለት ነው፣ ግን ስትወጣ ነው በጣም የሚከብደው። እንዴት እንደምትወጣ ትሰቃያለህ። እና አንድ ጓደኛዬ ወጥቷል አሁን እሱም በቃ ሰላማዊ ኑሮ እየኖረ ነው እዛም ከተማ ውስጥ ነው። እና እነዛም ደግሞ በቃ እኔ አሁን በተቻለ መጠን ባገኛቸው ሁሉ ራሱ እያልኩ ነው ማለት እነሱ ከዛ ያሉበት ሁኔታ እንዲወጡ እና ጓደኛዬም ነግሬዋለሁ። ቢያንስ በቃ ለነሱ ንገራቸው ይሄ ነገር ከኛ ይማሩ፣ ምንም አይጠቅማቸውም። ለጊዜያዊ የሆነ ጥቅም ምናምን ነገር ሊታለሉ ይችላሉ፣ ግን አይጠቅማቸውም፣ ንገራቸው ምናምን ብዬ በጣም ብዙ ጊዜ ነግሬዋለሁ። እና እነሱም ይመለሳሉ የሚል ተስፋ አለ። አሁን ይመለሱ ወይስ አይመለሱ አላውቅም። እኔ አሁን ወደ ዩኒቨርሲቲ ስለሄድኩ ማለት ነው። እና አዲስ ነገር ምናምን ካለ አሳውቀኝ ብየዋለሁ። እሱ ወጥቷል በነገራችን ላይ እና እነሱም ይወጣሉ የሚል ተስፋ አለ። እና ወደ አምልኮ ደግሞ እንትን ስገባ አምልኮ ማለት እዛ ከገባ በኋላ ይሄ ፊልም ላይ እንደምናየው ለምሳሌ የካቶሊክ እምነት አለ አይደል? የሚለብሱት የክህነት ምናምን ልብስ የምንለው እንደዛ ነው ያላቸው። እና ጌታ ሉሲፈር በቃ የኛ አምላክ ነው ምናምን ነገር እያሉ ነው በቃ እዛ የሚያወሩት። እና ያው የእምነት ስም መጥራት የለብኝም እንጂ የሆነ ከሆነ እምነት ጋር በቃ ይመሳሰላል። እና በቃ እዛ የሆነ የተለያየ ድምጽ ነው የምሰማው። አንድ አይነት የሆነ ድምጽ አሰማም። በቃ ከዛም ድምጽ አለ ከዚህም ድምጽ አለ። የሆነ ሰላማዊ ነገር አሰማም። አምልኳቸው ሁሉ ራሱ በቃ ይለያል። የሆነ እንዲህ የተንበረከክ እየሰገድክ ምናምን ነገር በቃ ጉልበት እስከሚላጥ ድረስ ነው ያለው ሁኔታ እዛ ውስጥ። እና እሱም በቃ ግራ ገብቶታል። አንዳንድ ሰው ፊቱ ምናምን ስታዩ በቃ ወዶት ሁሉ ራሱ የገባ አይመስልም ስታዩ። እና ይጨንቃል። አምልኮ ሁሉ ራሱ ምን አይነት እንደሆነ በቃ እንደው በኔ ስናገር አያምርም። እንደው ገብቶ ግቡ እያልኩ አይደለም፣ ግን ገብቶ ያወቀ ሰው ያይዋል እዛው ያለው ሁኔታው ማለት ነው። እና በጣም ነው የሚጨንቀው፣ ያስጠላል። እና አምልኮ ምናምን ነገር በቃ ግራ የሚያጋባ አንዴ እዚህ ትሰግዳለህ፣ አንዴ እዛ በቃ በየሆነ ቅያስ የሆነ ይመስላል። እንትኑ ሳጥኑ ሁሉ ራሱ ያለበት ሳጥን ጋር የሆነ ሳጥን አለ በፒራሚድ ምናምን በቅርጽ የተሰራ ነው። እዛ ጋር ትሰግዳለህ። እዛ ጋር ደግሞ የፍየል የበግ ምናምን ቆዳዎች ምናምን ነገር አለ። እዛ ጋር ትተኛለህ ምናምን ነገር በጣም ብዙ አይነት የሆነ አምልኮ ስነ ስርዓት ነው ያለው፣ አያልቅም።
እና በጣም አስቸጋሪ ነገር ነው እና እባካችሁ ከእንደዚህ ያለ ነገር ተቆጠቡ። ወጣቱን ሽማግሌውም አዛውንቱም ልጅም ከእንደዚህ ያለ ነገር ይጠበቅ፣ ማንነቱን ሀገሩን ይጠብቅ ባይነኝ እንደኔ እና ራሱን ይወቅ። እሺ እንደ መጨረሻ ለማንሳት ደግሞ ምናልባት የገቡ ካሉና ይህን ቪዲዮ ያዩ ካሉ ለመውጣት ምን ያደርጉ ትላለህ? በቃ ማለት ይሄ ነገር መጀመሪያ ጠቅሟቸው ልጅ አልጠቀማቸውም። ምን ገብቷል አይደል? አይጠቅምም። ጊዜያዊ የሆነ ጥቅም ምናምን ነገር ሊያባብላችሁ ይችላል። ግን ሄዶ አሁን አዲስ ገቢ ሊሆን ይችላል፣ ላይኖርም ይችላል፣ የቆየም ሊሆን ይችላል። ግን በቃ መወሰን መቻል አለባችሁ። ይሄ ነገር ለህይወታችሁ ጥሩ አይደለም፣ ስቃይ ነው። አተኛም፣ ከማንም ጋር ግንኙነት የለህም፣ ፍሪደም ታጣለህ፣ ነፃነት የለህም። በእነሱ ቁጥጥር ስር ውስጥ ነው ያለው። በቃ ኮንትሮል ተደርገሃል። ራስ መንቀሳቀስ ሁላ ራሱ አትችልም። እዛ ጨራሽ ከገባሽ እንት ቤቱ ለራሱ በሰው የምትሄደው አትታመን። ምክንያቱም የእነሱን ሴራ መውጣት ያወጣብናል ብለው ስለሚገምቱ እና እያስተማሩ እነሱ ደግሞ ሰው መግዛት የሚፈልጉት በኃይል አይደለም፣ በጥቅም ምናምን ነገር እያታለሉ ሰው ይይዛሉ። እና ወጣቱ አሁን እዛ ውስጥ ያለ ሰው መወሰን መቻል አለበት። በቃ ቶሎ ሳይረፍድ ቶሎ ወደ እምነታቸው ወደ ቀደመ ማንነታቸው ይመለሱ ባይነኝ እንደኔ። ይሄ ነገር ለማንም አይጠቅም። ይባስ ሀገራችንን እያቆሸሻት እያባላ ነው ያለው እና ይሄ ነገር ደግሞ ቀድሞ ካላወቅን ሁላችንም ሊያስበላን ይችላል። እንበላላለን ባይነኝ፣ አይጠቅም። ስለዚህ ቅድስት ሀገራችን ሁላችንም እንጠብቃት። እቺ የተባረከች ሀገር ነች። የእነሱ ማንነት እንተው፣ የራሳችንን የቀድሞ ማንነታችንን እንመለስ። እምነታችንን እንጠብቅ፣ ሀገራችንን እንጠብቅ፣ ፍቅራችን ድሩ ይሁን እና ይሄ ነገር ይጥፋ ነው ባይነኝ። እና መወሰን መቻል ደግሞ መወሰን በቃ ይወስኑ። ከገቡ በኋላ በቃ እንደሚወጡ መወሰን መቻል አለባቸው። የሆነ ጊዜ ምናምን ነገር ሊጨንቃቸው ይችላል። እኔ ስላየሁት ነው፣ የራሴን ያየሁት ነገር ነው። እንዲህ ሳወራው ቀላል ነው፣ ግን በተግባር ያየው ሰው ደግሞ በጣም ከባድ ነው ከምልህ በላይ። ግን በቃ መወሰን የሚባል ነገር አለ በቃ ህይወት ላይ እና ያን ነገር መወሰን ከቻሉ ደግሞ በጣም ለመውጣት ይከብዳል። ግን ከወጡ በኋላ ደግሞ ቀላል ነው መስመሩ እና ራሳቸውን ይወቁ በደንብ። አላማቸውን ካወቁ የኔ ሰዎች በጣም ቀላል ነው ከነሱ ከመውጣት። ያው የነዚህ ሰዎች እንግዲህ አላማ ጠለቅ ብለህ ስትመረምር ጠለቅ ብለህ ስለነሱ ስታቅ ነው በደንብ የምትረዳው። አላማቸው ዓለምን ማጥፋት፣ ይሄ ከተፈጥሮ ውጭ የሆኑ ነገሮችን እና ሰዎችን ከሰባዊ ስሜታቸው እንዲወጡ አድርገው በቃ ሙሉ የሰይጣንን አላማ ፍላጎትን ማሟላት ነውና ከሀሳቡ ጀምሮ ከስራቸው ከድርጊታቸው ጀምሮ የሚያሳየውም ይሄ ነው። በተለያዩ ሀገሮች ላይ ኢትዮጵያም ብቻ አይደለም፣ በተለያዩ ሀገሮች ላይም እያደረጉ ያሉት እየሰሩም ያሉት ሀገርን የመበታተን የጦርነት ይሄ ዘመናዊ ባርነት ነው የሚመስለውና ከነዚህ ነገሮች እንግዲህ ለመራቅ ለማለት ያው አንደኛ አንተም እንዳልከው እውቀቱ ያስፈልጋል። ከዛ በኋላ ደግሞ ቢያንስ እውቀቱ ካላቸው ወደዚህ ነገሮች ላለመግባት ይጠነቀቃሉ። ይሄ ነገር ለኛ አይሆንም የሚል ስሜት እንዲኖራቸውና ሀገራቸውን እንዲጠብቁ ባሉባቸው የሃይማኖት ተቋማቶች በደንብ ጸንተው እንዲቆዩና እንደዚህ በመጤ እንትኖች በእንደዚህ በሀገርን በሚያቆሽሽ ህዝብን እርስ በርስ ከሚያባላና ማንነትን ከሚያጠፋ ነገሮች ለመራቅ እውቀቱ ያስፈልጋል። አንተንም እንግዲህ የጋበዝን ለዚህ ነው። እንግዲህ እዚህ ቀርበህ ሀሳቦችን እንደረሱብን ገጠመኞችን ስላካፈልከን ከልብ ነው የምናመሰግነው። እኔም አመሰግናለሁ። እሺ ተመልካቾቻችን የዛሬ ፕሮግራማችን ይህን መስል ነበር። እንግዲህ ከመጀመሪያው ጀምሮ እስኪገባ ካለው ጊዜ ጀምሮ ከገባስ በኋላ ምን አጋጠመው እንዴት ሊወጣ ቻለ የሚለውን ነገር ከመጀመሪያው ጀምሮ ባለታሪካችን አንስቶልናል። በጣም ብዙ ሰፊ ሀሳቦችን ያነሳልን። እንግዲህ ይሄ ነገር ለመግባት ቀላል ነው፣ ግን ለመውጣት ከባድ ነውና ሁላችንም ቆም ብለን ማሰብ አለብን። ከነዚህ አይነት ነገሮች ለሚመሩ ነገሮች መራቅ አለብን። በተለያዩ መልኩ ነው ደግሞ አሁን ላይ እየመጡ ያሉት በጥቅም ያታለሉ ምን እያሉ ከዛ በተጨማሪ ደግሞ በተለያዩ በመንገለገልባቸው እቃዎች ራሱ ወደ እነሱ ሊመሩን የሚችሉ ነገሮች ነው እያደረጉ ያሉትና ከነዛ ነገሮች መቆጠብ አለብን። በእጃችን ከምንጠቀመው ስልክ ጀምሮ ወደ እነሱ ለመሳብ እና እነሱ እኛን ለመሳብ የሚያደርጉት ነገር በጣም ቅርብ ነው። ራሳችንን ቤተሰቦቻችንና ልጆቻችን መጠበቅ እንድንችል ታሳቢ አድርገን የዛሬ ፕሮግራም ያዘጋጀነው። የዛሬ ፕሮግራማችን የሚመስል ነበር። አብራችሁ ስለነበራችሁን ከልብ እናመሰግናለን። በቀጣይ ሌላ እንግዳ ጋር እስከምንገናኝ ድረስ ቸር ቆዩ።